Just days ago, Donald Trump put a picture of your face on an ape's body. And so again, this is kind of, we've seen the de-evolution of right. the discourse. How do we come back from the place that we have fallen into? Well, first of all, I think it's important to recognize that በአንድ የዋይት ሃውስ ሰራተኛ የተፈጸመ ስህተት እንደሆነ የተገለጸው ምንድነው? የቀድሞው የአሜሪካ ፕሬዝዳንት ባራክ ኦባማ ፕሬዝዳንት ዶናልድ ትራምፕ በማህበራዊ ሚዲያ ገጻቸው ለጥፈውት የነበረውን ዘረኛ ቪዲዮ በተመለከተ ቀጥተኛ ያልሆነ ምላሽ ሰጥተዋል። ኦባማ በፖድካስት ላይ በሰጡት ቃለ ምልልስ የመንግስት ባለስልጣናት ቀድሞ የነበራቸውን ክብርና ሀፍረት አሁን ያጡት ይመስላልም ብለዋል። ትራምፕ የቀድሞውን ፕሬዝዳንት ባራክ ኦባማና ቀዳማዊት እመቤት ሚሼል ኦባማን እንደ ዝንጀሮ አድርጎ የሚያሳይ ይዘት ያለው ዘረኛ ቪዲዮ በማህበራዊ ሚዲያ ገጽ ላይ ከለጠፉ በኋላ ማጥፋታቸውም ይታወሳል። ኦባማ ከፖድካስት አቅራቢው ብራያን ታይለር ኮሄን ጋር ባደረጉት ቆይታ ከተወያዩባቸው ነጥቦች መካከል አሁን በአሜሪካ ያለው የፖለቲካ ሁኔታ ተጠቃሽ ነው። ትራምፕ በገጻቸው ለጥፈውት የነበረውን ቪዲዮ እንደ አንድ ማሳያ ተደርጎ ቀርቧል። ኦባማ ስለ ወቅታዊ የአሜሪካ ፖለቲካ ሲናገሩ ከዚህ ቀደም አይተነው በማናቀው መጠን በክፋት የተሞላ ሆኗል ሲሉም ተደምጧል። ቪዲዮ ከተለጠፈ በኋላ ዋይት ሃውስ ተቺዎችን ሐሰተኛ ቁጣ አስተጋቡ ብሎ ቢያጣጥልም ውግዘቱ ሲበረታ ቪዲዮውን ከትራምፕ ትሩዝ የሶሻል ሚዲያ ገጽ እንዲጠፋም ተደርጓል። በአንድ የዋይት ሃውስ ሰራተኛ የተፈጸመ ስህተት እንደሆነ ቢገለጽም ቪዲዮ ሪፐብሊካኖችም ዲሞክራቶችም አውግዘውታል። አጠቃላይ ቪዲዮ 62 ሰከንድ ርዝማኔ ያለው ሲሆን ማጀቢያውም የነበረው The Lion Asleep Tonight የሚል ነበር። መጨረሻ ላይ ባራክና ሚሼል ኦባማ እንደ ዝንጀሮ አድርጎ የሚያሳይ ክፍልም በዚሁ ቪዲዮ ላይ ይታያል። ቪዲዮው በአውሮፓውያኑ 2020 የተካሄደው ምርጫ ተጭበርብሯል የሚል ይዘትም አለው። ትራምፕ ለጋዜጠኞች በሰጡት ማብራሪያ ምንም ስህተት አልሰራሁም፣ የቪዲዮውን የመጀመሪያ ክፍል ብቻ ካየሁት በኋላ የቢሮ ሰራተኞች ለጥፈውታልም ብለዋል። ኦባማን በዚህ መንገድ የሚያሳይ ክፍል እንዳለው አላወኩም ያሉት ዶናልድ ትራምፕ ጥቁር አሜሪካዊው ሪፐብሊካን የህዝብ እንደራሴ ቲም ስኮት እጅግ ዘረኛ ነው ሲሉ ቪዲዮውን ተችተዋል። ኤክስ ላይ ይዘት የሚያጋራው ወግ አጥባቂ ዜሪያስ የሰራው ቪዲዮ ጥቁር ህዝብን ከዝንጀሮ ጋር የሚያመሳስል ዘረኛም ይዘት ነው። የፖድካስት አቅራቢው ከቪዲዮ በተጨማሪ በአሜሪካ የስደተኞችና ጉምሩክ ባልደረቦች አይስ የሚወሰዱ እርምጃዎችን በተመለከተ ከኦባማ ጋር ተነጋግረዋል። በአይስ የተገደሉ ሰዎች የአገር ውስጥ አሸባሪዎች መባላቸውንም አጥብቀው ኮንነዋል። ከቀናት በፊት ትራምፕ የእርሶን ፊት የዝንጀሮ አካል ላይ የሚያሳይ ቪዲዮ ለጥፏል ሲሉም ተናግሯል። ኦባማም በምላሹ አብዛኞቹ አሜሪካውያን ይህን ድርጊት ረብሿቸዋል፣ ከዋነኛ ጉዳዮች ትኩረት የሚያስለውጥም ነውም ብለዋል። ኦባማ በመላው አሜሪካ ሲዘዋወሩ የሚያገኟቸው ሰዎች ጨዋ፣ ሰው አክባሪና ደግ መሆናቸው ጠቅሰው በማህበራዊ ሚዲያና በቴሌቪዥን የሚታየው ግን ሰርከስ ነው ብለዋል። የመንግስት ባለስልጣናት ሊኖራቸው የሚገባው ሀፍረት፣ አክብሮትና ቅድሚያ የሚሰጠውን የመለየት አካሄድ አሁን ላይ ደብዛው ጠፍቷል ሲሉም ወቅታዊ የአሜሪካን ሁኔታ አብራርተዋል። ኦባማ በቃለ ምልልሳቸው በሰላማዊ መንገድ አይስ የሚቃወሙ ሰዎች አሞግሰዋል። ከዚህ ጋር አያይዘውም ኦባማ ቤተ መጻሕፍታቸው በቀጣይ ዓመት ቺካጎ ውስጥ እንደሚከፈትም ጠቁመዋል። ጊዜዎች ነን። መረጃዎችን ወደ እናንተ የምናሳልፍበት ሰዓት ነው። አብራችሁን ትቆዩ ዘንድ በመጋበዝ ወደ መረጃዎቹ እናልፋለን። እስር ቤት ውስጥ ሞቶ የተገኘው የፕሬዝዳንት ቭላዲሚር ፑቲን ዋነኛ ተቃዋሚ አሌክሲ ናቫልኒ በእንቁራሪት መርዝ መገደሉን ዩናይትድ ኪንግደምና የአውሮፓ አጋሮች አስታውቀዋል።
ዳርት ፍሮግ ከተባለ የእንቁራሪት ዝርያ በሚገኝ መርዝ አሌክሲ መገደሉ ይፋ የተደረገው ተቃዋሚው ከሞተ ከ2 ዓመት በኋላ ነው። በሳይቤሪያ እስር ቤት ሳለ መሞቱን ተከትሎ ዩኬና አጋሮቿ ክሬምሊንን ተጠያቂ አድርገዋል። ከዝነኛው ተቃዋሚ አሌክሲ አስክሬን በተወሰደ ናሙና ላይ የተደረገው ምርመራ ተመርዞ መገደሉን ይጠቁማል ተብሏል። በሙኒክ በተካሄደው የደህንነት ኮንፈረንስ ላይ ንግግር ያደረጉት የዩኬ የውጭ ጉዳይ ጸሐፊ ዩቬት ኩፐር ናቫልኒ በሩሲያ እስር ላይ ሳለ ለመግደልም ፍላጎትም እድሉም የነበረው የሩሲያ መንግስት ብቻ ነው ብለዋል። በምርመራው የተገኘው የመርዝ አይነት ኢፒባትዲን በአሌክሲ ሰውነት ውስጥ የኖረበት ሌላ ምክንያት ሊኖር እንደማይችል አብራርቷል። ታስ የተሰኘው የሩሲያ መገናኛ ብዙሃን እንደዘገበው ሞስኮ የመረጃ ዘመቻ በማለት የምዕራባውያንን የምርመራ ውጤት ውድቅ አድርጋለች። የክሬምሊን ቃል አቀባይ ማሪያ ዛካሮቫ ምዕራባውያን ካሉባቸው ችግሮች ትኩረት ለማስለወጥ የከፈቱት የመረጃ ዘመቻ ነው በማለት አጣጥለዋል። ዩኬ፣ ስዊድን፣ ፈረንሳይ፣ ጀርመንና ኔዘርላንድ በጋራ ባወጡት መግለጫ የአሌክሲስ ባለቤት ዩሊያ ናቫልኒያም ኮንፈረንሱ ላይ ተገኝታለች። ሩሲያ ናቫልኒ ያሰጋት ነበር። የተጠቀሙት መርዝ ምን ያህል አስከፊ እርምጃ የመውሰድ አቅም እንዳላቸውና ተቃዋሚ ፖለቲከኞች እንዴት እንደሚፈሩ ማሳያ ነው ሲሉ የዩኬ የውጭ ጉዳይ ጸሐፊ ዩቬት ኩፐር ተናግሯል። ምዕራባውያን አገራት በጋራ ባወጡት መግለጫ ያንን አደገኛ መርዝ ለመጠቀም እድሉም ፍላጎቱም ያለው የሩሲያ መንግስት ነው ብለዋል። በደቡብ አሜሪካ በብዛት የሚገኘው የእንቁራሪት ዝርያ በመርዛማነቱ ይታወቃል። መርዛማ ኬሚካል ላለመጠቀም የተቀመጠውን መርህ ሩሲያ መጣሷ ዩኬ አስታውቃለች። አሌክሲስ ጀግና ያሉት ጠቅላይ ሚኒስትር ሰር ኪር ስታርመር እውነት ለመናገር ባለው ቁርጠኝነት ሁሌም ይታወሳል ሲሉም ተናግሯል። ህዝባችንና መርሃችን ከሩሲያና ከፑቲን የግድያ ዘመቻ ለመታደግ የቻልኩት ሁሉ አደርጋለሁ ብለዋል። በሩሲያ ዋነኛ ተቃዋሚ የነበረው አሌክሲስ በተለይም በጸረ ሙስና ንቅናቄም ይታወቃል። በአውሮፓውያኑ 2024 እስር ቤት ውስጥ ሞቶ ሲገኝ 47 ዓመቱ ነበር። በ2020 በኖቪቾክ ተመርዞ በጀርመን ሕክምና ተደርጎለታል። ከጀርመን ወደ ሩሲያ እየተመለሰ ሳለም በቁጥጥር ስር ውሏል። በምርመራ ተገኝቷል የተባለው የእንቁራሪት መርዝ ለህመም ማስታገሻነት ይውላል በሚል ምርመራ ቢደረግበትም የመርዛማነት መጠኑ ከፍተኛ መሆኑ ተደርሶበታል። የቶክሲኮሎጂ ባለሙያ ጂል ጆንሰን ለቢቢሲ እንደገለጹት ኤፒባትዲን የሚባለው የእንቁራሪት መርዝ ከሞርፊን ጋር ሲነጻጸር 200 እጥፍ አደገኛ ነው። መርዙ ማዕከላዊ የነርቭ ስርዓት ላይ ጉዳት የሚያደርስ ሲሆን የጡንቻ መሸማቀቅ፣ የሰውነት መንዘፍዘፍ፣ የልብ ምት መዝገምና የመተንፈሻ ስርዓት ከጥቅም ውጭ መሆን በማስከተልም ይገድላል። መርዙን ለማግኘት ቀላል እንዳልሆነ ባለሙያዎች ያስረዳሉ። በዱር በሚኖሩ እንቁራሪቶች ዘንድ በተወሰነ መጠን ብቻ ነው የሚገኘው። እንቁራሪቶቹ በጥብቅ አካባቢዎች ቢኖሩ መርዙን እንደማያመርቱ ተመራማሪዎች ደርሰውበታል። ስለዚህም የመርዝ ምንጭ በሚኖርበት አካባቢ የሚገኙ ምግብ ሊሆን እንደሚችል መላምት አስቀምጠዋል። እነዚህ እንቁራሪቶች ይዞ መርዛማነት ያላቸውን መለየት እጅግ ከባድ እንደሆነ ባለሙያዎች ያስረዳሉ። ዩኬና የአውሮፓ አጋሮቿ የምርመራ ውጤታቸው ይፋ ከማድረጋቸው አስቀድሞ የአሌክሲ ባለቤት ዩሊያ እስር ቤት ውስጥ መገደሉን በተደጋጋሚ ስትናገር ቆይታለች። ከዚህ ቀደም ከአሌክሲ አስክሬን የተወሰዱ ናሙናዎች መገደሉን እንደሚጠቁሙም ገልጻለች። ከመጀመሪያው ቀን አንስቶ ባለቤቴ ተመርዞ እንደተገደለ እርግጠኛ ነበርኩ። አሁን ደግሞ ማስረጃ ተገኝቷል ብላለች። አሌክሲ ለ3 ዓመት ከታሰረ በኋላ እስር ቤት ውስጥ ሞቶ የተገኘው የሩሲያ ማረሚያ ቤት አሌክሲ ህመም ተሰምቶት እንደነበርና ራሱን ከሳተ በኋላ እንዳልነቃ አስታውቀዋል። ከጊዜ ሚዲያ መረጃዎቻችን ይህንን ይመስሉ ነበር። በሌላ መረጃ እስክንገናኝ ሰናይ